የትኛው ኢንዱስትሪ ላይ ግባ ሪስክ ማኔጅመንት ካሌለ ጋምብለር ነህ። ቢያምኑም ባያምኑም ይሄ መራር እውነታ ነው። በቃ ፎሬክስ ትሬዲንግ ጋምብሊንግ የሚሆንበት አጋጣሚዎች ይኖራሉ ማለት ነው። ኢንዲኬተርን ብቻ ተጠቅመህ ትሬድ ማድረግ አትችልም። ብዙ ትሬደሮች ቻርቱ ላይ ገብተው ድሮው በሚያደርጉት በሚስሉት ብቻ ይመስላቸዋል። ያ በጣም አስፈላጊና ኢሴንሻል የሚባል ቦታ ነው። ግን ኤክሲ ስናይፐር ፎሬክስ ትሬደር፣ ቢዝነስማን እንዲሁም ኮንተንት ክሬተር ያገኘውን ገንዘብ ኤቭሪዴ ሪስክ የምታደርግ ከሆነ ሞር ግሪዲ ሞመንት ላይ ነው ያለው። ስለዚህ በፍጥነት መስራት ሳይሆን ቦታው ላይ የሚያደርስህ ተረጋግተህ መስራቱ ነው። ያ የምትጠብቀው ቦታ ላይ የሚያደርስ አብዛኛው ትሬደር ፕሮፊታብል ሲሆን ከሀገር ይወጣል። ወደ ዱባይ ሙቭ ከማድረጉ በፊት የሆነ ያክል ሊኩዊድ ሊኖር ይገባል ያስባል። 100,000 ብር 150,000 ብር ሰራል በቀን ማለት ነው። ስንት ዓመት ነበር የዛሳል? 20 ልክ በ20 ዓመት የመጨረሻ አካባቢ ወደ ዱባይ ሙቭ አደረገ። ጀማሪ ትሬደሮች የሚሳሳቱት ነገር ምንድን ነው? ትሬድ ለማድረግ ገንዘብ ያስፈልጋል። ያንን ገንዘብ ወጥቶ እርን ሊያደርግ ይገባል። ኦር ሳይድ ኢንካም ሊኖረው ይገባል። አብዛኛው ሰው ሉዝ ያደርጋል። የሚያቋርጠው በዛው ልክ ነው። አንተ እንድትቀጥል ያደረገህ ምን ነበር? አንደኛ ሳይኮሎጂካሊ ጠንካራ እንድትሆን ያደረጉ ቤዚክ የምትላቸው ነገሮች አሉ። ወደፊት ሰክሰስፉል እሆናለሁ ብዬ የሆነ 100% በራሴ ሹር ነኝ። የኔና ሰክሰስ መካከል ያለው ታይም ነው። ያንን ታይም ማጥበብ የምችለው ማስፋት የምችለው አሁን ላይ በማድረገው ነገር ነው። አሁን ፍሮም ደ ስክራች ጀምሮ ይተላል። የመጀመሪያው ስራ ምንድን ነው? የመጀመሪያው ስራ የሚሆነው ሰዎች ሲመጡ ፋንሲውን ነገር ነው የሚያዩት። ይሆናላ ልክ ትሬዲንግ እንደጀመርክ በአንድ ወር ላምቦ መገዛ ያለ ይመስል ይችላል። ኦልሞስት በሁለት ወር ምናምን ዱባይ ልትሄድ ይመስላል። ነው እንደዛ አይደለም። ትሬዲንግ በጣም ትሬዲንግ ላይ አንድ ሰው ፕሮፊታብል ይሆናል ብዬ የምለው ምንድነው ራሱን ማሸነፍ የሚችል ነው ብዬ ነው ማስበው። ምክንያቱም ከዚህ ሪል ወርልዱ በጣም የሆነ ለየት ያለ ስኪል ይፈልጋል ብዬ አስባለሁ። ያንን ስኪል ግን ማንም ሰው ማምጣት ይችላል። ትልቁ ነገር ምንድነው ኤክስፒሪየንስ ነው የሚፈልገው ማለት ነው። ይሄ ትልቅ ስኪል ነው። ምክንያቱም እዚህ ፋይናንሻል ኢንዱስትሪ ላይ ሪቴል ትሬደሮች ብቻ አይደሉም ያሉት፣ ትልልቅ ባንኮች አሉ፣ ትልልቅ ፋይናንሻል ካምፓኒዎች አሉ። ስለዚህ እኛ ኦልሞስት ኢቨንት ነን እዚህ ማርኬት ላይ መተን ትሬድ ስናደርግ ማለት ነው። ስለዚህ በጣም 20 ዓመት 50 ዓመት ኤክስፒሪየንስ ካላቸው ሰዎች ጋር ትሬድ ምናደርግ በደንብ ማርኬቱን አንደርስታንድ ማድረግ ይጠበቅብናል ማለት ነው። ቅድም የተባሉት ላምቦም ዱባይም ሊሆን ይችላል። ፕላን ካደረገውና ፎር ሎንግ ተርም በደንብ ወጥሮ ከሰራ ያንን ነገር ማያሳካበት ምንም ሪዝን የለም። ግን በአንድ ወርስ ላምቦ በሁለት ወርስ የሚባል ነገር የለም እዚህ ትሬዲንግ ኢንዱስትሪ ላይ ማለት ነው። ጀማሪ ትሬደሮች የሚሳሳቱት ነገር ምንድን ነው? ጀማሪ ትሬደሮች የሚሳሳቱት አንድ ነገር ብዬ የማስበው ትሬዲንግ በፍጥነት ፕሮፊታብል የሚሆኑ ይመስላቸዋል። ግን ትሬዲንግ እንደዛ አይደለም። ትዕግስት ይፈልጋል፣ ፕላስ ደግሞ ኖሌጅ ይፈልጋል፣ ፕላስ ኢንቨስትመንት ይፈልጋል። እነዚህ ነገሮች ቢያምኑም ባያምኑም ይሄ መራር እውነታ ነው። በቃ ቤዚክሊ አንድ ሰው ኖሌጅ ካለው በኋላ እዚህ ትሬዲንግ ኢንዱስትሪ ውስጥ ገብቶ ትሬድ ለማድረግ ገንዘብ ያስፈልጋል። ያንን ገንዘብ ወጥቶ እርን ሊያደርግ ይገባል። ኦር ሳይድ ኢንካም ሊኖረው ይገባል። ያንን ነገር አንደርስታንድ ማድረግ መቻል አለባቸው። ፕላስ ደግሞ መኒ ማኔጅመንት ስኪል ሊኖራቸው ይገባል። ቅድም እንዳልኩ በጣም ዋንስ ኖሌጁ ከነበረኝ በኋላ ሊንክ ማድረግ ከብዶኝ ነበር፣ ኢሞሽናሊ እና ደግሞ ኖሌጁንም ማለት ነው። ስለዚህ ሊንክ ለማድረግ ምን ያስፈልጋል? አንደኛ ሳይኮሎጂካሊ ራስን እንዴት ነው ሃንድል ማድረግ ያለብኝ ብለህ ማሰብ መቻል አለብህ። ሁለተኛ ደግሞ ፋይናንሻሊ እንዴት ነው ማኔጅ ማድረግ የምችለው። የቤት ኪራይን የምግብን እያንዳንዱን ዓመት ትሬዲንግ ውስጥ ብታስገባው በቃ ከዛ ሰባብረው ነው የሚያስወጣ ሉስ ስታደርግ ማለት ነው። ግን የቤት ኪራይ ያለ የምግብ ያለ ይሄን ያክል መንቀሳቀስበት አለ። እችኛው ደግሞ ትሬዲንግ ላይ ማውጣት እንደዛ ሳቢው ቤተሰብ ጋር እየኖረ ከሆነ ኦልሞስት 50% ያለው በላይ የሆነ ኦልሞስት ፋሚሊ ከቨር አድርጎታል። ገንዘብ ነው የሚያስፈልገው ትሬድ የሚያደርግበት። ያንን ገንዘብ ደግሞ እንደ ኢዚ መቁጠር የለበትም። አንድ ከቤት የመወጣበት ሪዝን ምንድነው? ፋሚሊዎቼ የግል ትምህርቴን ያስተማሩኝ አሪፍ ላይፍ ኮንዲሽን አላቸው። አት ኤኒ ታይም ሄልፕ ብፈልግ ብጠራቸው ሰፖርት ሊያደርጉ ይችላሉ። ግን እኔ ያንን ነገር አልፈለኩትም በሰዓቱ በራሴ ሪስፖንሲቢሊቲ እንዲሰማኝ ስለፈለኩ ነው ያንን ነገሮች ሳደርግ የነበረው። በራሴ ገንዘብ ሰራ የነበረው፣ በራሴ ሉዝ ሳደርግ ራሴው ነበር እርን ማድረግ የነበረው። ይሄ ላይፍ ፓዝ ምን ብዬ አስባለሁ አንተን መጨረሻ ላይ ለምታገኘው ማንነት ይቀርጻል ብዬ አስባለሁ። ምክንያቱም ገንዘብ ብቻ ሰክሰስ ነው ብዬ አላስብም። ካራክተር ያስፈልጋል። ያንን ገንዘብ ሜንቴን የምታደርግበት ካራክተር። ያለበለዛ የሆነ ያክል ገንዘብ ይኖርሃል፣ ስፔንድ ታደርገዋለህ፣ at the end of the day በቃ ሉዝ አድርገው ትቀመጣለህ። ያ ማቹሪቲን በጣም ይፈልጋል። ማቹር ኮንክ በቃ ራስህን በደንብ ሜንቴን ማድረግ ትችላለህ። almost 50k
ኬ ሰራ 100k ሰራ ታቋለ የሆነ ቦታዎች ታስቀምጣቸዋለ ፕላስ እኔም ያንን ማይንድ ሴት ነው ፈልገው ፕላስ ደግሞ ምንድነው ላይፍ ስታይል for example አንተ ኖርማል የሆነ አስተዳደግ አድጋ ባንዲ $100,000 ሰራ በትሬዲንግ እዛ $100,000 እንደምርም ታረጋው ለትበላበት ይችላል የሆነ ነገር ትገዛበታለ ብሩ ያልቃል ግን ኦልሞስት 5 አመት 4 አመት ለፍተህ የገንዘብ ቫልዩን አንደርስታንድ አድርገህ ሰውን እንዴት ሪስፔክት ማድረግ እንዳለብህ እነዚህ ማነሮችን ተምረህ እንዴት ወይው ራሱ ምን ያክል ሃርድ እንደሆነ አንደርስታንድ አድርገህ ግን ገንዘቡ ስትይዘው ኦኬ ይሄን ያክል ርቀት ተጉጂ ነው የመጣሁት እዚህ ቦታ ላይ ትለና ስለዚህ ገንዘቡ በጣም ኢዚ አይደለም ስለዚህ የሆነ ቫልዩ ትሰጠዋለህ ለዛ ገንዘብ ስታጠፈው በቫልዩ ነው የምታጠፈው ማለት ነው እና ገንዘብ ማጣት ራሱ ምን እንደሆነ ትረዳለህ ምክንያቱም ላይፉን አሳልፈዋል እኔ አንዳንዴ የቤት ኪራይ መክፈያ ገንዘብ አጥቼ ምናምን ነገር ፕላስ ደግሞ በቃ ማድረገው ምንድን ነበር ስላይስ ዳቦ ገዛለሁ ኦቾሎ ነው ያለኝ በቃ እኔ ሪች ነኝ እሱ ብቻ ይኖርልኝ ምክንያቱም እሷን ስላይስ እያረኩ ነው በለው በቃ ኤቭሪ ዴይ እና በዛ ሰዓት በጣም ብር ቸግሮኝ አውቀዋለሁ ትሬዲንግ ማለት ትልቅ ፋይናንሻል ኢንዱስትሪ ነው ግን በዚህ ፋይናንሻል ኢንዱስትሪ ላይ ፕሮፊታብል ለመሆንና እዚህ ማርኬት ላይ ገብተ ገንዘብ ሰርተ ለመውጣት ምን ያስፈልጋል አንደኛ መረጋጋት ያስፈልጋል በጣም ሃርድ ነበር ስለ ትሬዲንግ እንዳልኩ ቅድም የሆነ ባንዴ ይዘል ለመገባበት ኢንዱስትሪ አይደለም የኔ የፎሬክስ ትሬዲንግ ጆርኒ በጣም ከባድ ነበረ ግን በጣም ደግሞ እንደዚያውም ጣፋጭ ነበር ለኔ ምክንያቱም ያንዳንዱን ሳደርጋቸው የነበሩ ነገሮች በሙሉ ላይፌ ላይ ፕሮግረስ ነበራቸው ፔንም ቢኖራቸው ማለት ነው ምን የሚል እምነት አለኝ እኔ በጣም ላይፌ ላይ ከታገስኩ የምፈልገውን ነገር አገኛለሁ ብዬ አስባለሁ ሁለተኛ ደግሞ ወደፊት ሰክሰስፉል እሆናለሁ ብዬ የሆነ 100% በራሴ ሹር ነኝ ግን የኔና ሰክሰስ መካከል ያለው ታይም ነው ያንን ታይም ማጥበብ የምችለው ማስፋት የምችለው አሁን ላይ በማድረገው ነገር ነው ብዬ አምን ነበር በሳል ለዛ አላማው አስፈላጊውን መስዋዕትነት የሚከፍል ከሆነ ያን ነገር ማያገኝበት ምንም አይነት ሪዝን የለም ብዬ አስባለሁ ትሬዲንግም እንደዛ ነው ትሬዲንግ ላይ ህጎቹ ምንድናቸው ህጎቹ ሞር ስላንተ ነው ኮንትሮል ስለማድረግ ራስህን ኮንትሮል ስለማድረግ እና ኢሞሽንን ሃንድል ስለማድረግ ነው ምክንያቱም ወደዚህ ፋይናንሻል ኢንዱስትሪ ስንገባ እዛ ጋር ፍሎት የሚያደርገው ነገር የምታየው ገንዘብ ነው እና እነዛ ገንዘቦች ደግሞ ቫልዩ አላቸው አንተ ላይፍ ላይ ስለዚህ ሞር ሎስ እያደረግ ኦር ሞር ዊን እያደረግ ከሆነ ኢሞሽናል ትሆናለህ ያንን ነገር ከመፈለግ አንጻር ማለት ነው ሞር ግሪዲ ልትሆን ትችላለህ እንደዛው ደግሞ ሞር ፊል ሊያጋጥም ይችላል ገንዘብ ሉዝ ላደረግ ነው እንደሚል ነገር ሞር ሉዝ እያደረግኩ ስመጣ ኢሞሽናል ወደ መሆን መጣው ያንን ነገር ኖቲስ አድርግቻለሁ ስለዚህ አንድም ኢሞሽናል በመሆን ሪዝን ያጣዋቸው ገንዘቦች አሉ ማለት ነው ከዛ ኦኬ እቺ ነገር ማስተካከል አለብኝ ብያሰብኩ ከዛ በዛ ሰዓት ሎስ ያደረኳቸው ሎስ ስትራይኮች almost 1 week በሚሆን ታይም ውስጥ ሪከቨር አደረኩት ማለት ነው ፕሮፌሽናል ወይም ደግሞ ፕሮፊታብል ከሆነ ትሬደር እና ፕሮፊታብል ካልሆነ ትሬደር መካከል ያለው ልዩነት ብዬ ማስበው ኤክስፒሪየንስ ነው እና ኖሌጅ አንደኛ ያለኝ እምነት ቅድም እንዳልኩ ከፈጣሪ ጋር በጣም ስትሮንግ ነበር በቃ ስለ ለሊትነስ አለው ቅዝቃዛ ሻወር ነው የምወስደው ጀስት ፐርሰናል ነው የምወስደው ያን ነገሮች ምክንያቱም በደንብ ኤሌክትሮኒክን በደንብ ሪሙቭ እንዲያደርግልኝ ፕላስ ደግሞ በደንብ አዌክ ለመሆን ማለት ነው ፕላስ ደግሞ ሰግድ ራሱ በቃ አውቀዋለሁ የሆነ አላህን ስጠይቀው በቃ እነዚህ ነገሮች በቃ ፐርሰናሊ እንደማገኛቸው አውቃለሁ ግን ያንን ታይም ፈጣሪ እንድታገዝ የሚፈልገውን ታይም ብቻ እየጠበቅኩ እንደሆነ ነው የማውቀው ከዛ አንጻር አንድ እሱም አለ ሪሊጅን በጣም ስትሮንግ ያደረገኝ ነገር ሁለተኛ ያለኝ ግብ ፊውቸር ግብ ያለ አይደል ያንግ ሚሊዮነር መሆን ፈልጋለሁ በሰዓቱ ያ ኦኬ ሞስ በቃ ያንግ ሆኜ ሚሊዮኖችን መስራት ፈልጋለሁ ፕላስ ደግሞ ፋሚሊንም ሄልፕ ማድረግ ፈልጋለሁ እንደዛውም ደግሞ ሶሳይቲም ከኔ የሚጠበቅ ነገር ካለም ደግሞ ማድረግ ፈልጋለሁና ከዛ አንጻር በጣም ኤቭሪዴይ የማድረጋቸው ነገሮችን በሙሉ አይ ነበር ሞቲቬሽናል ፈልገኝ ነበር በሰዓቱ እዚህ ያለው ራሱ በቀን 100,000 ብር 150,000 ብር ሰራለሁ በቀን ማለት ነው በዛ ኤጅ ኦኬ እና ስንት ዓመት ነበር የዛ ሰዓት 19 ነው 20 ዓመቴ ያለው ከዛ ወደ ዱባይ ሄድኩ ከዛ ልክ በ20 ዓመቴ መጨረሻ አካባቢ ወደ ዱባይ ሙቭ አደረኩ ኦኬ
ከሁለት ወር በፊት ማለት ነው። ኢቨን ትሬዲንግ ኢንዱስትሪ ላይ መሆን አይጠበቅበትም አንድ ሰው ፕሮፊታብል ለመሆን። ኤስኤምኤም ላይ ሊሆን ይችላል፣ በንግዱም ላይ ሊሆን ይችላል፣ በትምህርቱም ላይ ሊሆን ይችላል። ብቻ አንድ ሰው ከበረታና ከጠነከረ ማሳካት የሚችልበት ቦታ መድረስ ይችላል የሚለው ቦታ እንዲደርስ ይረዳዋል ማለት። ኮንትሮል ማድረግ አልችልም፣ ፋይናንሻል ፕሮብለም ነበረብኝ በሰዓቱ። ስለዚህ ያንን ነገር ፊክስ ከማድረግ የመነጨ እንትን ነበረ ኢነርጂ። ለዛ ነው ዲፖዚት አደረኩ፣ ሉዝ አደረኩት። ግን ወደኋላ መለስ ብዬ ሳስብ እነዚህ ነገሮች ማድረግ ነበረብኝ፣ አላደረኳቸውም። ኦኬ እነዚህን አድርጌስ ቢሆን ኖሮ ራሴን ለምንድን ነው ማላየው? ምክንያቱም ሰዎች እነዚህን አድርገው ፕሮፊታብል ሆነዋል። ዋይ ኖት እኔ መልኩ ይህንን ኩዌሽን ከጠየቁ በኋላ ነው ነገሮችን ማድረግ የጀመርኩት። በዛም ሪዝን ነው ወደ ፕሮፊታቢሊቲ እንደመጣ ያረዳኝ ማለት ነው። ኤቭሪዴይ የሆነ በቀን ውስጥ ማሳካት አለብኝ ብዬ የማስባቸው ታክሶች አሉ። መስገድ አለብኝ፣ ፕላስ ጂም ትሬን ማድረግ አለብኝ፣ ቦዲን ሙቭመንት ማድረግ መቻል አለብኝ፣ ፕላስ ደግሞ ማንበብ ወይም ደግሞ የሆነ እውቀት አድ ማድረግ መቻል አለብኝ፣ ቢዝነሴን ደግሞ መስራት አለብኝ። ሪስክ መውሰድ ከምትለው አንጻር ምንድነው ሰዎች ሪስክ መውሰድ መቻል አለባቸው፣ ግን ሪስክ የሚወስዱበትን ኢንዱስትሪ ማወቅ መቻል አለባቸው። ፕላስ ደግሞ ምን ያክል ነው ሪስክ እየወሰዱ ያሉት የሚለው ነገር መታወቅ አለበት። አንዳንድ ሰዎች ደግሞ ያንን ሉፕ ብሬክ ለማድረግ የሚገቡ ሰዎች አሉ። ምንድነው ስህተቴ ማወቅ ፈልጋለሁ፣ ያንን ስህተቴ ማሻሻል ፈልጋለሁ ብለው የሚገቡ ደግሞ አሉ። እነሱ በአጭር ጊዜ ውስጥ ፕሮፊታብል መሆን ይችላሉ፣ በአጭር ጊዜ ውስጥ ያለባቸውን ፕሮብለም ሶልቭ ማድረግ ይችላሉ። ግን ያው የምታገኛቸውን ኢንካሞች ወደ ሳይድ ሀስል ወይም ደግሞ እነዚህ ሳይድ ቢዝነሶች ላይ ዳይቨርሲፋይ ማድረግ ሞር እንቅልፍህን ተኝተህ ራሱ እርን ታድርጋለህ ገንዘቦችን ማለት ነው። የግድ አንተ እዛ ቦታ ላይ ሄደ ኮንትራቶችን ኤክስኪዩት ማድረግ አይጠበቅብህም። የመጀመሪያው ስራ የሚሆነው ወጥቼ መስራት ነው፣ ገንዘብ መስራት፣ ሀስል ማድረግ። ያው ገንዘብ ያስፈልገኛል። ስለዚህ ወርጄ አስተናጋጅም ሊሆን ይችላል፣ የመኪና አጥቤም ሊሆን ይችላል፣ ኦር ዴሊቨሪም ሊሆን ይችላል፣ በፊት ስራ ላይ ተመልሼ ኤስኤምኤም ሊሆን ይችላል። ብቻ ባገኘሁት ሴክተር እኔ ገንዘብ ኤርን ላደርግበት የምችልበት ወይ ነው ክሬት ማድረገው። ከዛ ያንን ገንዘብ አመጣና ትሬድ አደርግበታለሁ። በእኔ በምፈልጋቸው ነገሮች ላይ ሰክሰስፉል መሆን መቻል ኤቭሪዴይ። ግን የኔ ሰክሰስ ብዬ የምጠራው የኔ ግብ ብዬ የምጠራው ኤቭሪዴይ ያሉኝን ታክሶች ኮምፕሊት ማድረግ ነው። ስለዚህ እኔ ሰክሰስፉል ነኝ ብዬ ራሴን በደንብ ወጥቼ ለመናገር ምንድነው በቀን ውስጥ ያሉኝን ታክሶች ኮምፕሊት አድርግቻለሁ ወይ? ቅድም ያልኩን እነዛ 4-5 ነገሮች ማለት ነው ማድረጋቸው ከሆነ 100% ሹር ነኝ at the end of the month የምፈልጋቸው ነገሮች እንደማገኝ or ደግሞ at the end of the year የምፈልገውን ነገር እንደማገኝ ማለት ነው። ግን እዚህ ጋር በዚህ በትሬኒንግ ጉዞ ላይ በጣም ያስተማረኝ ነገር in real life ራሱ ትዕግስት ነው። ትዕግስተኛ መሆን አለብኝ። ያ በጣም ታጋሽ መሆን እንዳለብኝ የተማርኩት እና መጠበቅ እንዳለብኝ